በሉበት። እናቴ ትኑ በጣም ነው የምወዳችሁ። ቢግ ሪስፔክት ያራራ አረ በጆሮሽ መውራት እንዳይጀምር እንዴ ይታወል እንዴ ገላቸው ሊታጠቡ ነው በለኝ። ሳሙናው ይታል ሳሙናው አረ ላይፍ ቦይስ ዝም ብለህ አሽተው ማለት ዝም ብለህ አሽተው ይላል ጋሽ ቡሩና ዛቤል ከሱ በላይ እኔ ሰርፕራይዝ የሆንኩት የሆነ በቃ ሪአክሽን እኮ እየጠበቅኩ እኮ ነው። እንዲህ ምንም በቃ የሆነ ሰጣችሁኝ እንዴ ምን የሚመስል መኪና ና አማፒ ፎር ዩ ማቦይ አማፒ ፎር ዩ በቃ እሱ ካለው በቃ ከባላችሁ ጋር ተስማምታችሁ ለመኖር ሞክሩ ነው በቃ ያ ትዳር አይፍረስ ነው እና አማራጭ አትያዙ ነው በቃ ወደ ላይ ያው ይሄን ማይክል ራሱ እኮ ሰርፕራይዝድ ነው የሆነው ከታች ጀነሬት ነው ዛሬ ነው ሞትኩት ነው ሰሞኑን በጣም ሙጥ እየሆንኩኝ ነው you guys making me comfortable አልዋሻችሁ የምታሳዩኝ ላይክ ፍቅር ደስታ ምናምን እኔ በጣም እናንተ ፊት ትክክለኛ ማንነት እንደወጣ እያደረገኝ ነው አላቆም ሶምራን ካገኘኝ ይሄን ያላልወራም ግን አንዴ ከተግባቡ ገብታችሁ ለማንኛውም you guys making me comfortable እና በጣም እናንተ ፊት እንደዚህ እየሆንኩኝ የውስጤን እያወራው እየተሳደብኩኝ ሰዎቹ ምና እንዳይሆን ቤተሰብነቱ ነው ገብታችሁኝ መጣ ነው የሆነ ኮን ለማንኛውም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ ማድረጋችሁ እንዳይረሳ ነባርም ከሆናችሁ ላይክ እያደረጋችሁ ይሄን ቪዲዮን ጀምር ኮሜንት ላይ ሀሳብ አስተያየቶቻችሁን የሚሰጡኝ ትልቅ ነገር ነው which means ያላፉ በጣም ሲ ማለት ምን ማለት ነው በምን ወይ እናንተ ጂሲ ሆናችሁ ነው አይደል የተመረቃችሁት ጂሲ ነኝ ስትይ ነበር አይደል አሁን ይሄን የመጨረሻውን አመት graduation ጂሲ ማለት ግሪጎሪያል ካላንደር ማለት ነው ጂሲ ይመስለኛል ያው እንጃ እኔም አሁን ቀጣይ አመት ተመራቂ ነው እንደነዚህ ነገሮች ቀድሜ እያጠናሁ ነውና ጂሲ ምትለውም ነው ተብይገኝ ጂሲ ያው ኮንግራቹሌሽን ከሚተነሳ ይመስለኛል ግራጁዌት ጂሲ ማለት ግራጁዌሽን ክላስ ብሎ ሞዳችሁ ምናምን አይሰራም። እሺ የሱ ለአንድ ዘፈን እዚህ ጋር አንድ ብር የሆነ ታስፈን እኔ አዶና ተማመነባ እሺ ምረጡልኝ እሺ አንዱ ጋር ተማመነባ አንቺ እኔ ለጥጥላችሁ አንቺ የኔ ቢከፋሽ ግዴለ ስሜን ትርፍ እመጣልሻለሁ በቃ የናቲ ማንሽ ምን የመጀመሪያዬ ነው ሰብስወዳምሬ የመጀመሪያዬ ነው ጃኒም ነው ሰብስወዳምሬ የታባቱ አሜም ጥያቄ ያስፈልግ የታወቀው እሺ ምረጥልኝ እሺ ዘፈን አንተ ምረጥልኝ ራስ አቤ አልሆነም እንደነከሌ እንደራሴ ለከንዳለ እንደ የታባቱ ኮንተንት የምትሉት ነገር ይሄ ነው እሺ you can never hey man your song is generational የማይክል ጃክሰን type of song wow ስማ አሁን እኔ ዘፈናችሁ ባላቀው ግን ምን ሆነ ነበር አሁን እኔ ጋሼ ብለህ ጥራኝ እሺ ልደቱ ነው ዛሬ ላስት ዊክ አልነበረ ላይ ወጣ ላስት ዊክ ቴክስት አድርገልኛል እኮ አብረን እንደምናዘጋጀው ነበር ያሰብኩት እኔ ቀውጧለን በየ ቤት ያስኩኝ እንግዲህ እንግሊዘኛ ቲቸራችን መታለች በእንግሊዘኛ እናውራ ወይስ እንግሊዘኛ ስጠይቅሽ ትመልሻለሽ? ደስ እንዳለ ኢትስ ኦኬ ሁለቱም ኢትስ ኦኬ ማለት ደስ እንዳለ which means ጠይቀኝም እንግባባ ምናምን አይቸግረኝም ነው። እስቲ እንስማ። ለማንኛውም እንሰማለን አንፈርድም ቀድመን ማለት ነው። ቶክ ሚ አናግሪ yes ኦኬ አንቺ ቀጥያ ጀምሪ። ለምሳሌ what is your name? My name is Maya. Okay, my name.
ማይ ኔም ኢዝ ብለሽ ስምሽን መናገር ነው ማያ። ይሄ ቀላል ነው። ላይክ ኬጂ አሁን ግራጁዌት ያደረጉ በቅርብ ህፃን ልጆች የሚያወሩት ነገር ነው። ዋት ኢዝ ዮር ኔም ስትባይ ስምሽን በቃ ማይ ኔም ኢዝ ብለሽ መመለስ እንዳለ። ሶሪ How old are you? How old are you? I am 11 is 11 እሺ how was the day? How was the day? Happy birthday አልኩ ነው። አይ መጀመሪያ እኮ ነው ግራ ያጋባል የሚባል ደግሞ ቃላት አለ። ወጀኔ እኔ ራሴ ወድቆብኝ ነው ብላሽ ይላል። አይ መጀመሪያ እኮ ነው ግራ ያጋባት። የትኛው ብሎ አስመረጣት። ገብቷችኋል? ልጠይቅሽ ወይስ ደግሞ የሆነ ኮሚኒኬት እናርጋላትና ጥያቄውን በኮሚኒኬሽን ነገር ሲያደርግባት ያው እሷም ደግሞ ያላትን እውቀት ተጠቅማ እንዳመልስ ያ ነገር ግራም ቀኝ ነው ይዛ አንዳንዴ የሆነ ከሰውየውም ሊሆን ይችላል ችግሩ። ድሮ ለምቦጫም ከንፈርሽ ትልቅ ነው ብላችሁ ስትሰድቡን ስታሸማቅቁን የነበራችሁ ሰዎች አሁን የታላችሁ? ዘንድሮማ ትልቅ ከንፈር ህይወት መለኪያ ሆኖ ሴቶቹ ሁሉ ሰርጀሪ ለመሰራት እየሄዱ ነው። አሁን ምን ሊውጣችሁ? እግዚአብሔር ስማ፣ እኔ ማስጫን ፈልጋለሁ እንደዚህ አይነት መኪና። what guys ቀልድ ነው ጫዋታ በጣም ነው የሚያምረው ማለት ስማ ዝም ብለህ አሽተው ማለት ዝም ብለህ አሽተው ይላል እንዳሽቡሩና ጃኒ እዚህ በመገኘቷ ዛሬ ባይዘው በጣም ደስተኛ ነኝ። ለምንድን ነው? she is Ethiopia superstar. I'm really happy that you're here እና ደግሞ you know like ለልደቴ ምንም ነገር አድርጌ አላውቅም። like it's the first time I actually want to celebrate my birthday because I know a lot of people celebrate ያደርጋል ግን ህይወቴ ላይ ከወሰንኩባቸውና ራሴ ላይ አላደርኩም ካልኳቸው ነገሮች አንዱ እንደዚህ አይነት ነገሮች ነው። why I really ራሴን መቆጣጠር ፈልጋለሁ so I can push myself ወደ ምፈልግበት ደረጃ so I can actually ልደቴን ማክበር ከፈለኩ እዛ ጋር መድረስ አለብኝ የሚል ነገር ነበረብኝና ዛሬ is the day and I'm really happy that you're here. ጋይስ እንዴት ናችሁ? ሁላችሁም ሰላም ናችሁ? እስቲ ዛሬ ከማን ጋር እንደሆንኩ ገምቱ። እዚህ ውስጥ አንዱ ለምሾይ ሽሮ አባት የትም ይባ ሽሮ ማገባበት የለም። ቦታዋን ቀይራ ትበላለች እንጂ ብራዘር ከማን ጋር እንደነበርኩኝ ገምቱ ነው አይደል? ከዛ ቪዲዮ ቀጥታ ወደዚህ ስንመጣ ከማን ጋር ሊሆን ይችላል የሚለው ነገር መጥቶላችኋል። ትከተለኛለች ወደ በላል ከፊትም ከኋላም ተኮሳትረ ትችላል። ሊዮ ማጅራት በመዳኔ ይወጥ በሬ ቤስት ፍሬንድ ነው እንደሚያዘቃየ ይወጥ በሬ ሚሞት ሰው ጠፍቶ ነው። በእናት ሲያሳዝን በእናት ና ካሜራ ማለት ከሰሉስ ና ሄሎ ወይ ብራዘር አንድ ሰው አግኝቼልሻለሁ የሬሳ ሳጥን አዘጋጅ አይዞሽ በቃ በርቺ ነገር መጥፎነት ነው ደግነት ነው እንዴ ይታወቅ እንዴ ገላቸው ሊታጠቡ ነው በለኝ ሳሙናው ይታል ሳሙናስ አረ ላይፍ ቦይስ እንዴ አረ ምንድነው ደም ቢፋቸው እኮ መጀመሪያ ይስቃል ኪሎ ናይቶት ይስቃል
አቦታኛ ይሁን አቤት የታነበት ቅዱስ አቦታኛ ይሁን አቤት አቤት እንደዚህ ተብሎማ ይመጣልና እንደምን ነው ይመላል ማንካይ ገብተው እየዛቀ ይቀጥ እስከ ጎረቤት ነው የጠሩት አካባቢው ላይ ነው የቤቱ ላይ ብቻ ሲሆን መደብ 3000 እንዴ መጀመሪያ ዲማል ያለው ምን እሺ እንዴ በላተኞቹን አወቃችሁ በላተኞቹን እዛ ላይ ቢቀርባችሁ ነው ቻናሉ ላይ ያለ በላተኞች የሚል ምድር የልጅ እዛ ቢጋ እንዴ ቦለጉርሻ ጨረሱ እኮ ነው ዳዲማ ዛሬ በጣም ደስ ብሎኛል እናትቱ በጣም ያኩራችሁ ትላንትና ቪዲዮ ሰርቼ ፖስት ጠዋት ሳይ ደግሞ 15000 ላይ እናትቱ በጣም ነው የማመሰግነው በጣም ባሌም ተመችቶታል ካስሙዬ በጣም ነው የምወድሽ ያራዳ ልጅ እና እንደምንም ጊዜው ይመቻች በቃ እዛና በሉበት እናትቱ በጣም ነው የምወዳችሁ ቢግ ሪስፔክት ያራዳ አረ በጆሮሽ ማውራት እንዳጀምር ልጅ አትፍጠኝ ይኸው ለአንተ እዚህ ጋር ማለት ነው ቺክን እርጥብ መጋበዝ ከብዶ ሊሆን ይችላል ማለት ነው። እነዚህ ግን ከሞስኮ የመጡ ሁለት ካፕሎች ኢምፓየር ስቴት ቢልዲንግ ላይ 381 ሜትር ርዝማኔ ያለው አንቴናው ድረስ ወጥተው ፕሮፖዝ አድርጎላታል። they keep raising the standards bro like እኛ እንሰቃይ እንደ ጋይስ አሁን ያን ሁሉ የሚያክል አበባ በአይሱዙ ተጭኖ ምናምን መጣሽ ከፋድ አሁን ደግሞ ኢምፓየር ስቴት ቢልዲንግ ድረስ 380 ሜትር የሰቀሉት ስታንዳርድ እንግዲህ ይኸውልህ እንግዲህ የሰጣት ቀለበት ይሄን ይመስላል። በሄሊኮፕተር በጎፕሮ በምን ፕሮ አልቀራቸው ይላችሁ እና they cute bro ያምራሉ። እና እነዚህ ካፕሎች ኢምፓየር ስቴትስ ላይ ፍቅር ለመስራት ብቻ አይደለም የሚወጡት የያዙት ባንዲራ ነበር። እዚህም ባንዲራ ላይ የሆነች ጥቅስ ጣል አድርገው እንደ ፕሮቴስት ነገር አድርገዋል ማለት ነው። እና ምን ይላል when the power of love beats the love of power ለስልጣን ያለ ፍቅር ከፍቅር ኃይል አይደለም ለስልጣን ካለ ፍቅር ለፍቅር ያለው ኃይል ሲበልጥ ምናምን ያሉት ነው። ብቻ ላይ ያው ስልጣን መንግስት ምናምን ትንሽ ለመቃወም ነገር ነው። ብቻ ይሄን ይመስላል። ኢቨን ስካይ ዋከርስ የሚባል የኔትፍሊክስ ሲሪየስ አላቸው ጋይስ ጎ ቼክ ኢት አውት። እንደነዚህ ነገር እኮ የሚያስደርግጣችሁን ሀሳብ ላይ ናችሁ። ስፔሻሊ መንገድ ላይ ለምንድን ነው የማይመጣላችሁ ሀሳብ የለም። በጣም ነው የምታስቡት፣ በጣም ነው የምናስበው። እንደምዶ ያለቅ ትንሽ ነገር ነው ዲስትራክት ላይ ያደርጋችሁ የሚችለው። እስቲ ንገሪኝ ስለራስሽ። ማለት ምን ይመችሻል? ሆቢሽ ምንድን ነው? በትርፍ ሰዓትሽ ምን ማድረግ ያስደስትሻል? እኔ መተኛት ነው የሚያስደስተኝ። በቃ ምንም ሆቢ የለኝም። እኔ መንዝሊ ቢሰራ የምል ሰው አይደለሁም። አትሊስት ቢሊየነር ሚሊየነር የሆነ ሰው አትሊስት ሚሊየነር ወይ ደግሞ ቢሊየነር የሆነ ሰው አንቺ በዛ ሪሌሽን ላይ ምር ኦፈር የምታደርጊው ራሴን። ስለዚህ አንቺ ራስሽን እንደ ፕራይዝ ነው ያቀረብሽው ማለት ነው። ያ ብሮክ ሃው ተራችሁን አንቆ ብር ያለው ገንዘብ ምናምን ያለው ብትሉ እሱ ኖርማል በቃ ልክ ነው ምናምን የሆነ ዲዘርቭ ታደርጋለች ወይ ሳታረግ የሚለው ነገር እንዳለ ሆኖ ግን ኤቭሪዋን ለራሱ ጥሩ ነገር ይመኛል፣ ቤተሰብም ጥሩ ነገር ይመኛል። እየተኛው ሆቢ የለኝም አይ ዶንት ዱ ኤኒቲንግ ምናምን እያላችሁ ደግሞ you have to be millionaire or billionaire ከዛ ቦር ያለው ገቢ እንትን አይለኝም። ኧረ እኔም አይለኝም ቅር አይለኝም። ጥቁር ላሽ ነው በለኝ
ቁርላሽ ነው በይ ቆራጭ ሁሉ እኮ አለመነበት። ጥንቃቄ አደገኛ ጥራችሁ ሳታበሩ አትተኙ። በዝናብ ወቅት ትኩረት አድርጉ። በለው ስክሪን ነው ቲቪ ነው ቲቪ ስንት አይነት ሰው አለ ግን ስንት ገርዳሚ መኪና እየነዳ እኔ ይሄን የመሰለ መልክ ይዤ በእግሬ ቢያቆገላ ናወጂንሲ ቲቱላ ድድድ አዳ ካንኬ ሚኪያ ፉል በረና Natalia, you know I'm just a flight away. If you want, you can take a private plane. And ሰሚት ያለውን ጉድ ሰምተሻል? What is happening in ሰሚት? ጉድ እኮ ነው ሰሚት። No, speak up. No, speak up. Let me drive to the left, to the right. የማትገመች ሰውኝ የማትገመች ሰው ሆነ ተከናወነ። ዝም ብላችሁ ወር ምናምን ቆይታችሁ የእሷን ቪዲዮ ብቻ መጀመሪያ ላይ በቃ እንደከፈታችሁ ቲክቶክ የእሷን ቪዲዮ ቢመጣላችሁ you know the whole story በቃ ምን እየተከናወነ እንደሆነ ቲክቶክ ላይ በእሷ ቪዲዮ ዋና ቪዲዮ ስንት ሺህ ስክሮል እንደምታድኑ ማለት ነው። በጣም ነው ወዳጅ በጣም ነው ደስ የምትለው ነው። ከተጠልፈ የነበረችው ብላቴና ስምሽ ማን ነው? ስንት አመትሽ ነው? 14 ስንተኛ ክፍል? 9 ልጆቹ ታውቂያቸዋለሽ እንዴ? አታውቂያቸውም? ከየት ነበር የወሰዱሽ? ከትምህርት ቤት እየወጣሽ እያለ ይዘውሽ እየሄዱ የነበረው ታውቂያቸዋለሽ ልጆቹ? አንዱን አውቃለሁ። ኦኬ አንዱን ብቻ ነው የምታውቂው? እና አሁን ደህና ነሽ አይደለ? ደህና ነኝ አመሰግናችኋለሁ በያቸው። አመሰግናችኋለሁ ደህና ነኝ። ላሽ በጣም ነው የምታምረው ደግሞ አንተ በጣም ነው የምታምረው የምር ልጅቷ። ጊፍት ነው እኔ ብለው እንዴ ላይክ እየገባኝ አይደለም። እዚህ ከሰርፕራይዝ በኋላ አይደል እንደ ኬክ የሚቆረሰው ነው ወይስ ኬክ ቆርሳችሁ ነው ኦልሬዲ ሰው ጊፍቱ የምትሰጡት ነው? ወይስ ነግሮት ነው? ያለው ቆይ እግዚአብሔር ከሱ በላይ እኔ ሰርፕራይዝ የሆንኩት የሆነ በቃ ሪአክሽን እኮ እየጠበቅኩ እኮ ነው። እንዲህ ምንም በቃ የሆነ ሰጣችሁኝ እንዴ ቁልፉን የሚመስል መኪና ና I'm happy for you my boy I'm happy for you በቃ በህይወቴ ምን እንደሚያስጠላኝ ታውቃላችሁ? ልጅ ያላት ሴት ማግባት። ሲጀመር ልጅ የወለዳችሁ ሴቶች ፈታችሁ ሌላ ወንድ ከመፈለግ እዛው ከልጅሽ አባት ጋር ተጣብቀሽ ማሳደግ ይሻልሻል። ትክክል ነው ብላችሁ ካሰባችሁ ልክ ነህ ብለንም አናስብም። ያወለዱትም ያልወለድነው ሰዎች እንዳገባ አንፈልግ። በዚህ ጭንቅላት በዚህ አስተሳሰብ ከዛ ላይ ደግሞ
በዚህ ሰውነት አንፈልግም አባት እግዚአብሔር ይስጥልን እግዚአብሔር ያክብርልን እንደዚህ ማንም ብላችሁ አትስደቡ እንዴ ለከኮነ ያወራው ነገር በቅንነት ለምንድነው ከአንዳንድ ነገሮችን ቪዲዮችን በቅንነት ማንም መለከተው እሱ ካለ በቃ ከባላችሁ ጋር ተስማምታችሁ ለመኖር ሞክሩ ነው በቃ ያ ትዳር አይፍረስ ነው እና አማራጭ አትያዙ ነው በቃ ወደ ሌላ ምን አግቡኝ ምናምን አታግቡኝ ነገር እኮ አይደለም እዚህ ጋር እንዴ ምንድነው አንዳንዴ ጥሩም ነገር እኮ ሲወራ ኢስኖራ ቦት የሆነ ፐርሰናል አረግፉ እዚህ ሰውነት ማናልሽ ግን ፐርሰናል አታድርጉት ያወራበት መንገድ በጣም ልክ ነው አይደል ብዙዎች አሁን ላይ እኮ ዳይቮርስ ሬቱ በጣም ጨምሯል ለዛ ስለሆነ ዳይቮርስ አታድርጉ አግቡ ካገባችሁ በኋላ ያገባችሁትን ሰው ጋር አብራችሁ ኑሩ ነው ማነው እስቲናገር ጠብቆ ተስፋዬን ብሎ እኔ ግን ልብሱን ቀይሮ ልክ ይመጣል ቶታሊ ሌላ ሰው ማለት ነው ዛሬም እንደሃና እግዚአብሔር እንደ ያለ ድፍረተኛ ነው ያው ይሄ ማይክል ራሱ እኮ ሰርፕራይዝድ ነው የሆነው ከታች ጀነሬት ነው ዛሬ ነው የሞትኩት ነው ይህንን ምስል በተመለከተ በርካታ ጥቆማዎች መጥተዋል። እኔም መረጃ አይናቅም አይደነቅም በማለት ጉዳዩን እናንተ እንድትመለከቱት ወደዚህ አምጥቼዋለሁ። አብዛኞቹ ጥቆማ ሰጪዎች እንደሚሉት ከሆነ ይህ ልጆቹ እያዘጋጁ ያሉት ጊዜ ያለፈበት ብስኩት ነው። ይህንን ብስኩት ፈተው ካዘጋጁ በኋላ ወደ ኩኪስነት ይቀይሩታል። በመቀጠልም ለገበያ አቅርበው እንደሚሸጡት ገልጸዋል። ይህንን ጉዳይ በተመለከተ ፖሊስ ተከታትሎ ቢደርስበት መልካም ነው። እናንተ በዚህ ላይ ምን አስተያየት አላችሁ? አናት ናቸው ሞር ለእንደነዚህ አይነት ነገር ተጋላጭ የሚሆኑት እና በጣም የተለያዩ በሽታዎች ራሱ የሚጠቁት ላልተገባ የሆነ ስቃይ የሚዳረጉት በእነዚህ አይነት የሆነ ለትውልድ በማያስቡ አይነት ሰዎች ነው እና ለማንኛውም እንደነዚህ አይነት ብስኩት ስትገዙ ስፔሻሊ ኤክስፓየር ዴቱን በስነ ስርዓት ማየት እንዲሁም ደግሞ ከፈታችሁት በኋላ የሆነ የማይሆን ነገር ካያችሁበት ያኛውን ነገር ሊቢት በቃ ተውት። ለልጆቻችሁ አትስጧቸው። 15 ብር 20 ብር ምናምን የተገዛ ብስኩት የልጆቻችሁን ህይወት በቃ ሎንግ ተርም የሆነ ኢፌክት ሊኖራችሁ ይችላል እና አንደኛ ሁለተኛ እንትኑንም ፋቁት። ኤክስፓየር ዴቱን አለ አይደል? ኤክስፓየር ዴቱን እንደዚህ ስፍቁት። አሁን የሚለጠፍም አለ ዝም ብሎ ይለጠፋል። እናንተ ብቻ ያኛው የሚለጠፍ ነው ማይለጠፍ ነው የሚለቅ ነው ማይለቅ ነው የሚለውን ነገር ቼክ ካደረጋችሁ በኋላ ያኛውን ነገር በገዙት ይሻላል። በጣም ልጆች ላይ ጥንቃቄ ማድረግ አለብን። እንደነዚህ አይነት ምግቦች የሚያመጡት ደግሞ ከምግብ መመረዝ ባለፈም ደግሞ ሎንግ ተርም የሆነ በሽታዎች ሊያመጡ ስለሚችሉ በጣም ጥንቃቄ ብናደርግ ትውልድን ማዳን ስለሆነ ማለት ነው። ለማንኛውም እስካሁን ቪዲዮ ጨርሳችሁ ካያችሁትና ሰብስክራይብ ሳታደርጉኝ ይሄ ልጅ ምን አባ እንዴት ነው የሚያደርገው ምናምን ብላችሁ ታዝባችሁ እስካሁን ከቆያችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ነባር ከሆናችሁ ደግሞ እስካሁን ላይክ ሳታደርጉ ከቆያችሁ ላይክ በማድረግ ይሄን ቪዲዮን ጨርሰው። ለዛሬ ቪዲዮ ያስኩላችሁ ይሄንን ይመስል ነበር። በሌላ ቪዲዮ ተመልሰን እስከምንገናኝ ሰላም፣ ፍቅር፣ ደስታ ከሁላችሁም ጋር አብሮ ባይ